ሰላም ሰላም እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ለዚህ ቻናል አዲስ ስለሆናችሁ ራህዋ እባላለሁኝ። ይሄ ቪዲዮ ከሆነ ለመጀመሪያ ጊዜ እያያችሁ ያላችሁት 30 ዴይስ ቻሌንጅ ብለን በየቀኑ ፖስት እያደረግን እንገኛለን። ዛሬ ዴይ 27 ደርሰናል ማለት ነው። ስለዚህ ከዚህ በፊት ያሉት 26 ቀናት ሪከርድ ያደረግናቸው የተለያዩ ኤክስፒሪየንሶች ማየት ትችላላችሁ ማለት ነው። ዛሬ ደግሞ ወደ ሎዛ የጥርስ ህክምና ነው የመጣሁት ጥርሴን ለመታጠብ። ከዚህ በፊት ጥርሴን ታጥቤ አላቅም። ለመጀመሪያ ጊዜ ነው ጥርሴን የምታጠበው። ግን ጥርሳቸው በደንብ ከሚንከባከቡ መካከል የምመደብ ነኝ ብዬ አስባለሁኝ። በደንብ ነው ጥርሴ የምንከባከበው። እንደዛም ሆኖ ግን በኮምፒውተር በካሜራ እያሳየችኝ ነበርና በውስጥ በኩል በኮካና በተለያዩ በምንጠጣቸው ነገሮች ጥርሳችን ይጎዳልና በቡና በኮካኔ ማዘወትረው እነሱ ስለሆነ በዛ ምክንያት ትንሽ ተጎድቶ ነበረ ብላኛለች። ጥሩ ሰዓት እንደመጣሁኝ ነው የተነገረኝ ማለት ነው። ስለዚህ እዚህ ጋር እየተዘጋጀች ነበረ። ለምን አብዛኞቻችን የጥርስ እጥበት ወይም ደግሞ ጥርሳችን የመታጠብ ልምድ እንደሌለን ማለት ጥርሳችን በደንብ ከተጎዳ በኋላ በጣም ብዙ ወጪ አውጥተን እንደምናስተካክል፣ መጀመሪያ ግን ቅድመ ጥንቃቄ እያደረግን ጥርሳችን በየ6 ወሩ መታጠብ እንዳለብን እንደዛ አይነት ልምድ ግን በማህበረሰባችን እንደሌለና አብዛኛው ሰው ጥርሱን በደንብ ሲጎዳ ጥርሱን ለመታከም እንጂ ጥርሳችን ለመታጠብ ወይም የጥርስ እጥበት ለማካሄድ ወደ ክሊኒክ ወይም ወደ ጥርስ ህክምና እንደማንመጣ እያለች ነበረ። ብዙ አዌርነስ ማህበረሰቡ እንደሌለው ስለ ጥርስ እጥበት ወይም ደግሞ ስለ ጥርስ እንክብካቤ ብዙ አዌርነስ እንደሌለን እየነገረችኝ ነበረና እዚህ ጋር በደንብ እያለች ነበረ እየታጠብኩኝ ማለት ነው። ይሄ ድምጹ ጥርሳችሁ ስትታጠቡ ያለው ድምጽ በጣም ነው የሚረብሸውና እዚህ ጋር እያረኩኝ ነበረ። ከታጠብኩኝ በኋላ ወደ ይሄ አፋችሁ ላይ የሚሞላ አለ አይደለ? ወደ ሲንኩ እያረኩኝ ነበረ። ታጠብኩኝ። ጥርሴ ከታጠብኩኝ በኋላ በየ6 ወሩ እየመጣሁኝ ቼክ እንዳረግና ጥርሴን እንድታጠብ ያለች ነበር። እዚህ ጋር ከታጠብኩኝ በኋላ እያሳየችኝ ነበረ መጀመሪያ የነበረውና ከዛ በኋላ ከታጠብኩኝ በኋላ ደግሞ ያለው ማለት ነው። የቀረውን በደንብ እያረገችልኝ ነበር እያጠበችኝ። እና ደግሞ ትንሽ ጥርሳችሁ ስትሉ ደም ትንሽ ይፈሳልና ጥርሳችሁ ስትታጠቡ እዚህ ጋር በጥጥ እያረገችው ነበረ። የፈሰሰው ከጥርሴ የፈሰሰው ደም ማለት ነው እየጠረገችልኝ ነበረ። እንዴት ወዝ ደስ የሚል ኤክስፒሪየንስ ማለት ነው። ዝም ብዬ ልሞክረው ብዬ ነው ሄድኩትና በዛም በመሄዴ የተለያዩ ከዚህ በፊት ስለ ጥርስ ማላቃቸው ስለ ጥርስ እጥበት እና ምን ማድረግ እንዳለብኝ በደንብ ጥርሴን እንዴት መንከባከብ እንዳለብኝ ብላኝ ከሳምንት በኋላ ሚኒማም ለሳምንት ወይም ደግሞ እስከ 2 ሳምንት ቀዝቃዛ የሆነ ነገሮች እንደ ቡና ቀዝቃዛም ሆነ ይሄ ሙቅ ነገር የተለያዩ ነገሮች መውሰድ እንደሌለብኝ እንደማይመከር እየነገረችኝ ነበረ። ይሄንን ብለን ከጨረስን በኋላ የምንከታተልበት ካርድ ምናምን እዚህ ጋር እየመዘገበችኝ ነበረ። ካርዴን ተሰጥቼ በየ6 ወሩ ቼክ ማድረግ እንዳለብኝ በመሃል ደግሞ አይቼ ለውጥ የሆነ መጠየቅ የምፈልገው እንደገና ደግሞ ቼክ አፕ ማድረግ ከፈለኩኝ መምጣት እንደምችል ተነግሮኝ ሄድኩኝ ማለት ነው። የዛሬው ውሏችን ይሄን ይመስል ነበረ። ቪዲዮውን እስከዚህ ድረስ ስለተመለከታችሁ እጅግ አድርጌ አመሰግናለሁ። ነገ በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ቻው ቻው።